ዋጋ ኮስቱን መክፈል አይፈልጉም። አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም። በጥርሳችንን እየፋቅን እኮ ነው የምንገባው። ኤርትራውያን ምን መሰለህ፣ በተለይ የተንጫጩቱ አገር መጫወት ይፈልጋሉ። አገር መጫወት ደግሞ ሲፈልጉ በህዝብ ብዛት፣ በታሪክ፣ በኢኮኖሚ፣ በሚሊተሪ፣ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች አገር ጠላትም ሆነው የጎረቤትም አገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉት። አገር የመሆንን ዋጋ ኮስቱን መክፈል አይፈልጉም። ይህን ኮስት ይህንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል። እሱን የሚያቆሙት ነገር አይደለም። አገሮች ሁሉ አይደለም እንደ ኢትዮጵያ የራሳቸው የሆነውን የነበረውን ወደብ አይደለም የሰው አገር ቀምተው ነው አገር የሚገነቡት፣ ህዝባቸውን የሚያበሉት የሚያጠጡት። እና እንደ አገር ስታይ የኢትዮጵያን የሚያክል አገር እንኳን የራሱ የሆነን ወደብ ሊመኝ ህዝቡን ለማብላት ወደ መዝረፍ ሁሉ ይገፋል። የኢትዮጵያ አቅም የሚገርም አንደኛው ነገር ኤርትራውያን የጮሁበት ምክንያት ምንድነው? የኢትዮጵያን አቅም ስለሚያውቁት። የኢትዮጵያ አቅም ማለት ነው ምን መሰለህ? አንድ ገጽ ደብዳቤ አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። ጠቅላይ ሚኒስትር ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት። ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት። ጥይት መተኮስ አያስፈልግም። ለተባበሩት መንግስታት አንድ ደብዳቤ ማስገባት፣ ከዛ አባሪውን ለአፍሪካ ህብረት ታስገባለህ። ከዛ የዲፕሎማሲ ስራውን ትቀጥላለህ። በአሁኑ ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው። ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው ጥይት ተኩሳለች? አልተኮሰችም። አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል ዊዛውት ሲንግል ቡሌት፣ አንድ ጥይት ሳትተኩስ። ይሄ የመጀመሪያው ስቴፕ ነው። ምሳሌ ይህንን ደግሞ ለማረጋገጥ ከፈለግ ጠቅላይ ሚኒስትር አብይ እሳቸው ደብዳቤ ወስደው ለተባበሩት መንግስታት ነው የተባበሩት መንግስታት ላይ የነበረው ማዕቀብ እንዲነሳ ያደረጉት። በተባበሩት መንግስታት ኤርትራ ላይ የነበረው ማዕቀብ የሚቀጥለው ስቴፕ ኤርትራ ላይ ተመጣጣኝ የሆኑ ማዕቀቦች እንዲጣሉ ማድረግ ነው። አሁንም ጥይት አትተኩስም። you're just using የዲፕሎማሲ አቅምህን። ከዛ ምን እንደሚሆኑ ታያለህ። ኤርትራን ለማሽመድመድ ጥይት አያስፈልግም። የግዴታ ጦርነት አያስፈልግም። በድጋሚ እለዋለሁ፣ የራሳቸው መንግስት ተዋግተን ከኢትዮጵያ ነፃ አወጣን የሚለው መንግስት 50% በላይውን ስራ ሰርቶልናል። በዓለም ላይ ከኖርዝ ኮሪያ ቀጥሎ እጅግ ዘግናኝ የሆነ መንግስት አቋቁመዋል። ራሳቸው ማለት ነው። ልጆቻችንን ከፈልንለት ምናምን የሚሉት መንግስት አለ አይደለም? እሱ ይተባበረንና እኛ ደግሞ እዛ ላይ ጫውን ጨምርበታለን፣ ነገር ያከትማል። ጥይት መተኮስ አያስፈልግም። ሌላው ጠቅላይ ሚኒስትር አብይ ምንድን ነው ያደረጉት? ለምሳሌ እንደው በበጎና በቀንነት በር ከፈቱ አይደለም? ማን ነው ተጠለቅልቆ የመጣው እዚህ? እኛ ምን እንደሄድ ነው? አሁን እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም። በጥርሳችንን እየፋቅን እኮ ነው የምንገባው።